ልክ እንደ ፕሮፌሽናል ቪዲዮ ኤዲተር የማይሆን ሀሳብ ሲመጣላችሁ ፒሲም ከሀሳቡ ጋር ይመጣል። ያን ሀሳቦች ትዋላችሁ። ምክንያቱም ፒሲ ያልገዛችሁ ማነው ፕሮ ቪዲዮ ኤዲተር ለመሆን ፒሲ ያስፈልጋል ያለው? ከፈለገ ፒሲ ገደል መግባት ይችላል። ፒሲ አያስፈልግም። ግን ደግሞ አንዳንድ ማወቅ ያለባችሁ ነገሮች አሉ። አትሳሳቱ። ፕሮ ቪዲዮ ኤዲተር ለመሆን ከፈለጋችሁ ባካችሁ ካፕከትን አትጠቀሙ። መጠቀም ያለባችሁ አፕ ከአፍተር ኤፌክት እና ከፕሪሚየር ፕሮ ያልተናነሰ አፕ አላይት ሞሽን ሲሆን ሌሎቹ እንዳለ ጊዜ ማጥፊያ ናቸው። ምስጢሩ ያለው አላይት ሞሽን ላይ ነው። እንዴት ከአላችሁ ይህን የመሰለ ሞሽን ግራፊክስ በስልካችን ብቻ አሁን እዚህ እየተወያየን እንሰራዋለን። ቪዲዮ ከተመቻችሁ ሰብስክራይብ አድርጉት። ቀጣይ ደግሞ ያበደ ቪዲዮ ኤዲቲንግ ይዘን እንመጣለን። ይመቻችሁ። አላይት ሞሽን አፕሊኬሽኑን እንከፍታለን። ፕለስ ምልክቱን ነክተን አንድ ሼፕ እናስገባዋለን። አንድ ሼፕን ካስተካከልን በኋላ የኮምፖዚሽን ኤሪያ ብለን ሙሉ እናደርገዋለን። ከለር እንደ ፊል ላይ እንገባዋና ከለር ግሬዲየንቱን እናስተካክለዋለን። እናንተ ከፈልጋችሁ ሌላም ባክግራውንድ ማድረግ ትችላላችሁ። እኔ በዚህ ለቀው ዝም ብዬ አስተካክላለሁ ማለት ነው። አሁን ፕለስ ምልክቱን ነክተን አንድ ሼፕ እንጨምረዋለን። ፊል ኮምፖዚሽን ኤሪያውን እናደርገውና ወደ ከለር ግሬዲየንት ተመልሰን በዚህ ከለር እናደርገዋለን። እንደዚህ ካደረገን በኋላ ብሌንዲንግ ኦፓሲቲ ላይ ገብተን ለደርፍ ላይ እንገባና ከለር በርን የሚለው እናደርጋለን። በዛ ኦፓሲቲን ትንሽ እንቀንሰዋለን ማለት ነው። እንደዚህ እንዲያምር ሊንክ እናደርገዋለን። ሊንክ ካደረገን በኋላ እንደዚህ አንድ ሼፕ እንጨምረዋለን ማለት ነው። ለግላሱ እንዲሆንልን አንድ ሼፕ እንጨምረዋለን። ማስተካከል ያለበት ነገር ካለ ታስተካክላላችሁ። ራዲየሱ ምናምን ከዛ ኤዲት ሼፕ ላይ ገብቼ ራዲየሱን ላስተካክል ሆነ ራዲየሱን ትንሽ ሊጨምርበት። እንደዚህ ከጨመርኩበት ኤፌክት ላይ ይገባል ነው። አድ ኤፌክት ኦሚኖ ግላስ ብዬ ሰርች አደርገዋለሁ። ይሄን መርጠዋለሁ ማለት ነው። ስታንዳርድ ሼዲንግ ብዬ ወደ ውስጥ እንደዚህ ገባዋለሁ። እንደዚህ አይነት ጽድት ያለ ግላስ ይሰጠናል ማለት ነው። ግላሱን ታስተካክላላችሁ ማለት ነው። በተመቻችሁት ሁኔታ ማድረግ ትችላላችሁ። እንደዚህ ካስተካከልን በኋላ ምንድነው የምናደርገው? ግላሱን ነክተን ትራንስፈርም ላይ እንገባውና ወደ ሳይዝ ላይ እንሄዳለን። አንድ ክፍሬም መጀመሪያ ላይ እና ትንሽ ጠጋቢ ብለን አንድ ክፍሬም እናደርገዋለን። ወደ አንደኛ ከፍሬም ተመልሰን ሳይዙን በጣም እንቀንሰዋለን ማለት ነው። እንደዚህ ላይክ ጥሩ አኒሜሽን እንዲያገኝ ነው። እንደዚህ ከቀነሰን በኋላ ግራፍ ላይ እንገባና ግራፉን እንደዚህ እናደርገዋለን። አሁን ደግሞ እንደዚህ አይነት ጽድት ያለ ግላስ አግኝተነዋል ማለት ነው። አሁን ሊንክ እናደርገዋለን። እነኛ እንደዚህ ሊንክ ካደረገን በኋላ ትንሽ እንድረስ ማለት ነው። ደቂቃውን ጨምረዋለን። እሺ በቃ እዚህ ላይ ይበቃናል። እንደዚህ ካደረገን በኋላ አሁን ኤሌመንቱን እናስገባዋለን ማለት ነው። አሁን አፍተር ኤፌክትን አስገብቼው ሳይዙን ትንሽ እቀንሰዋለሁ። ልክ በግላሱ ልክ አስተካክለዋለሁ ማለት ነው። እንደዚህ ካስተካከለን በኋላ ትንሽ እንቀንሰዋለን። እንደዚህ ከቀነሰን በኋላ ምንድነው የምናደርገው? አንድ ክፍሬ መጀመሪያ ላይ እናደርገዋለን ማለት ነው። አንድ ክፍሬ መጀመሪያ ላይ እናደርገዋልና ትንሽ ጠጋ ብለን ሁለተኛ ክፍሬን እንጨምረዋለን። ወደ አንደኛ ክፍሬን ተመልሰን ወደ ታች እንጎትተዋለን ማለት ነው። እንደዚህ ካወጣን በኋላ ሳይዙ ላይ ገብተን አንድ ክፍሬም አሁንም ትንሽም ጠጋ ብለን አንድ ክፍሬም እናደርገዋለን። ሁለተኛ ክፍሬም ላይ እንገባዋና አንደኛ ክፍሬም ላይ ተመልሰን ሳይዙን እንደዚህ በቃ እናጠፋዋለን። ይሄን የመሰለ ጅራፍ እናገኛለን። አሁን ግራፉን ኮፒ እናደርገውና እዚህ ላይ ይሄንን ግራፍ እንሰራዋለን። እንደዚህ አይነት አግኝተናል። አሁን በጣም እንትን ስላልሆነ እናስተካክለዋለን። አሁንም እዚህ ላይ ገብተን ግራፉን
ከቅድሙ ጋር እናመሳስለዋለን ማለት ነው። ኮፒ አድርገን ወደ ላይ ተመልሰን እዚህ ላይ ፔስት እናደርገዋለን ማለት ነው። አሁን ጽድት ያለ ነው የምናገኘው። አሁን አያችሁታ ይህን የመሰለ አኒሜሽን አግኝተነዋል ማለት ነው። እንደዚህ አይነት አግኝተናል። ሁለተኛውን የምንጨምርበት ፕሪሚየር ፕሮ እናስገባውና እሱንም ሳይዙን እንቀንሰዋለን። አሁን ሳይዙን እንቀንሰዋለን። ሁሉንም በተመሳሳይ መልኩ ማድረግ ትችላላችሁ። አሁን ሁሉንም አንድ በአንድ ለማድረግ ብዙ ጊዜ ስለሚፈጅብን አንድ በአንድ እነዚህ ማድረግ ትችላላችሁ ማለት ነው። በተመሳሳይ መልኩ አሁንም አንድ ክፍሬም ሁለት ክፍሬም እናደርገውና መጀመሪያ ክፍሬም ላይ ተመልሰን ወደ ታች እንጎትተዋለን። እንደዚህ አይነት በጣም ቀላል ነው። ወደ ታች እንጎትተዋለን። ሳይዝ ላይ እንገባና አሁንም አንድ ክፍሬም ትንሽ ጠጋ ብለን አንድ ክፍሬም እናደርገዋለን። አንደኛ ክፍሬም ተመልሰን እንደ ቅድሙ እናደርገዋለን። ሳይዙን እናጠፋዋለን ማለት ነው። አሁን ግራፍ ላይ ገብተን እንደዚህ አይነት ግራፍ እናስተካክልለታለን ማለት ነው። ጽድት ያለ ግራፍ ከዛ ኮፒ እናደርገውና ወደ ማንቀሳቀሻ ተመልሰን እዚህ ላይ ፔስት እናደርገዋለን። አሁንም ጽድት ያለ አኒሜሽን ነው የምናገኘው። እንደዚህ አይነት ነው የምናገኘው። ሁሉንም በተመሳሳይ መልኩ ማድረግ ትችላላችሁ። እኔ አሁን ይሄንን ፍጥኝ ብዬ ሁሉንም ሰርች መጨረሻ ላይ እንገናኘዋለን። እስከዛ አስተካክሉት ማለት ነው፣ ጊዜ ስለሚፈጅብን ነው። አሁን ተመልሰናል። እንደዚህ አይነት ጽድት ያለ ሞሽን ግራፊክስ አግኝተናል ማለት ነው። አንድ የሚያስፈልገን ነገር አለ። ክሊክ በተን እናስገባዋለን። ሚዲያ ላይ እንገባና እንደዚህ አይነት ክሊክ በተን እናስገባዋለን። ሳይዙን እንቀንሰዋለን። እንደዚህ እንቀንሰዋለን ማለት ነው። ሳይዙን ከቀነሰን በኋላ ወደዚህ እንገስጻውና እዚህ ላይ እንቀመዋለን። አንድ ክፍሬም እዚህ ላይ እንጨምረዋልና ትንሽ ተቀብለን ሁለተኛውን ክፍሬም እናደርገዋለን። አሁን ወደ አንደኛው ክፍሬም ተመልሰን ወደዚህ እንጎትተዋለን ማለት ነው። እንደዚህ ከወተተን በኋላ ግራፍ ላይ እንገባዋለን። ግራፉን እናስተካክልለታለን ማለት ነው። እንደዛ አይነት ግራፍ እናደርግለታለን። ጽድት ያለ አኒሜሽን ነው የምናገኘው። እንደዛ አይነት አግኝተናል ማለት ነው። አሁን ትንሽ አሁን ምንድነው የምናደርገው? ይሄንን ከሌሎቹ ጋር እኩል እናደርገዋለን። እነዚህን ጎትተንና ከሌሎቹ ጋር እኩል ካደረገን በኋላ እንደዚህ አይነት አግኝተነዋል ማለት ነው። ጽድት ያለ ነገር አግኝተነዋል። አሁን ክሊክ በተኑን እንነካዋለን። ክሊክ በተኑን ከነካነው በኋላ ትራንስፎርም ላይ ገብተን እዚህም አንድ ፍሬም እናደርገዋለን ማለት ነው። እዚህ ካደረገን በኋላ ትንሽ ወደዛ ጠጋ ብለን እዚህ ላይ አንድ ፍሬም እንጨምረዋለን ማለት ነው። አሁን ሁለተኛ ፍሬም ላይ እንደዚህ ወደዚህ እንከትተዋለን። አሁን ጠጋ ብለን ትንሽ አሁንም አንድ ፍሬም እናደርገዋለን። ወደ ቦታው እንመልሳለን ማለት ነው። ወደ ቅድሙ ቦታ አላሽ ሞሽን ላይ እናቆመዋለን። ላይ ሞሽን ላይ ክሊክ በተን ልናገኝ ነው ማለት ነው። አሁን እንደዚህ ካደረገን በኋላ 3 ፍሬም እናደርገዋለን። ይቅርታ እዚህ ላይ አይደለም የምንደረገው። እዚህ ላይ አንድ 3 ፍሬም እናደርገዋለን። ፍሬም ካደረግን በኋላ የመሀሏ ላይ ገብተን ሳይዙን በጣም እንቀንሰዋለን ማለት ነው። እንደዚህ ሳይዙን እንቀንሰውና እንደዚህ አይነት ክሊክ በተን አግኝተነዋል ማለት ነው። አሁን ወደ ላይት ሞሽን እንገባዋለን። እንደዚህ አይነት ክሊክ በተኑን ካገኘነው በኋላ ጽድት ያለ ላይት ሞሽን እንነካዋለን እና ትንሽ ጠጋ ብለን የቅድመ ክሊክ በተን ላይ 3 ፍሬም እናደርገዋለን ማለት ነው።
ሶስት ክፍሬም ካደረገን በኋላ አሁንም ወደ መሀሏ እንመለሰውና ያላት ሞሽንም ሳይዝን እንቀንሰዋለን ማለት ነው። ያላት ሞሽን ሳይዝ እንደዚህ እንቀንሰዋለን። አሁን እንደዛ ነው ጽድት ያለ ክሊክ በተን አግኝተናል ማለት ነው። በጣም ነው ደስ የሚለው። እንደዛ አይነት ክሊክ በተንን አግኝተነዋል ማለት ነው። በጣም ቀላል ስራ ነው። ካገኘነው በኋላ መስተካከል ያለበት ነገር ካለ ታስተካክለዋላችሁ። አሁን ወደ መጨረሻው ጠጋ ብለን ክፍሬም እናደርገዋለን። አንድ ክፍሬም እዚህ ጋር፣ አንድ ክፍሬም ደግሞ ጠጋ ብለን እዚህ ጋር እናደርገዋለን ማለት ነው። እንደዚህ ካደረገን በኋላ ወደዚህ እንጎትተዋለን ማለት ነው። እንደዚህ ካደረገን በኋላ አሁን ከዚህ እንወጣና ብሌንዲንግ ኦፓሲቲ ላይ ገብተን አንድ ክፍሬም እዚህ ጋር፣ አንድ ክፍሬም ደግሞ እዚህ ጋር እናደርገውና ሁለተኛ ክፍሬም ላይ ኦፓሲቲውን 0 እናደርገዋለን። ኦፓሲቲውን 0 ካደረገን በኋላ እንደዛ አይነት አኒሜሽን አግኝተነዋል ማለት ነው። ጽድት ያለ ተመልከቱ ውስጥ እንዴት እንደሚያምር። ይሄን የመሰለ ኤዲቲንግ ሰርተናል ማለት ነው። በቀጣው ደግሞ ቪዲዮ ኤዲቲንግ ስለምንገናኝ ቻናላችንን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮ ከተመቻችሁ ደግሞ ላይክ አድርጉት። ይመቻችሁ። ፒስ አውት